ኢንተርኔት ለመጠቀም ግዴታ ከተማ መሆን እንደማይጠበቅባችሁ ታውቃላችሁ? አዎ፣ በዚህ ዘመን ከፈለጋችሁ በረሃ ውስጥ፣ ከፈለጋችሁ በመሃል ውቅያኖስ፣ ካሻችሁ ደግሞ ምንም ኔትወርክ ያልተዘረጋበት ገጠር ውስጥ ኢንተርኔት መጠቀም ትችላላችሁ። ይህ የሳይንስ ፊክሽን ዓለም አይደለም፣ ዛሬ የምንኖርበት ዓለም ነው። እንዴት ካላችሁ መልሱ ስታርሊንክ ነው። ውድ የቻናላችን ቤተሰቦች እንደምንቆያችሁ፣ በዛሬው ቪዲዮአችን በስፔስ ኤክስ ላንች የተደረገውና ስታርሊንክ ተብሎ የሚጠራው ቴክኖሎጂ በጥልቀት እንመለከታለን። አብራችሁን ቆዩ። ስታርሊንክ ምንድነው ካላችሁ ሳተላይት ቤዝድ የሆነ እና እጅግ ፈጣን የሆነ የኢንተርኔት አገልግሎት በዓለም ዙሪያ የሚሰጥ ቴክኖሎጂ ነው። ስታርሊንክ የኢንተርኔት አገልግሎት ለመስጠት ምንም አይነት ኬብልና ሴል ታወር አይፈልግም። በእነዚህ ፈንታ የሚጠቀመው መሬትን በቅርበት ተጠግተው የሚዞሩ በሺዎች የሚቆጠሩ ትንንሽ ሳተላይቶችን ነው። የእነዚህ ግዙፍ ሳተላይቶች ስምሪት ኢንተርኔት ከአንዱ ሳተላይት ዲሽ ወደ ሌላው በማስተላለፍ ኢንተርኔት ወደ ተፈልግበት ማንኛውም ቦታ ያለምንም ችግር እንዲደርስ ያደርጋል። ስታርሊንክ ለምን አስፈለገ? በገጠራማ አካባቢዎች፣ በባህር ላይ ያሉ መርከቦች እንዲሁም በጦርነትና በተለያዩ ጉዳቶች አማካኝነት ኢንተርኔት ማግኘት የማይችሉ አካባቢዎችን ለማዳረስ ታስቦ የተዘጋጀ ነው። በስታርሊንክ እሱን ክፍተት መሙላት ተችሏል። ከዚህ በፊት ምንም አይነት ኢንተርኔት የማያገኙ ቦታዎችን ፔኔትሬት አድርጎ መግባት ችሏል። ስታርሊንክ እንዴት ነው የሚሰራው? የስታርሊንክን አገልግሎት መጠቀም ከፈለጋችሁ ዲሽ ተብላ የምትጠራውን ትንሽ የስታርሊንክ ሳተላይት በመግዛት ለአገልግሎት ዝግጁ ማድረግ ይጠበቅባቸዋል። ይህች ሳተላይት በላይዋ ካሉት ሌሎች ስታርሊንክ ሳተላይቶች ጋር ሊንክ ስለምታደርግ ከፋይበር ኬብል ጋር ተነጻጻሪ በሆነ ፍጥነት የኢንተርኔት አገልግሎት እንዲደርሳችሁ ታደርጋለች። ስለዚህ ስታርሊንክ የወደፊቱ ገመድ አልባ ዓለም አቀፋዊ ኢንተርኔት የሚሆን ይመስላችኋል? ምርሳችሁን ኮሜንት ሴክሽን ላይ ሳውቁን። ይህን የመሰሉ ትኩስ የቴክ አፕዴቶችን ለማግኘት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ እያልን የዛሬው ቪዲዮአችን በዚህ እንቋጫለን። መልካም ጊዜ።